እግር ኳስን እንደ ሕይወት መርህ ከሚያዩ ቤተሰቦች እንደ አውሮፓውያን አቆጣጠር ማርች 26 1982 ዓ.ም በሳን ሴባስቲያን ስፔን ተወለደ። እግር ኳስ መጫወት ከልጅነቱ ጀምሮ ያስደስተው የነበረው አርቴታ በሳን ሴባስቲያን ውብ ደሴቶችና በከተማዋ ውበት እየተሳበ ከጓደኞቹ ጋር በሳን ሴባስቲያን ጎዳናዎች ኳስን እያንቀረቀበ አደገ። አርቴታ ከልጅነቱ ጀምሮ ምን አይነት ተጫዋች እንደሚሆን ለማወቅ አንድ ጊዜ ብቻ ኳስ አያያዙን ማየት በቂ ነበር። በቃ ልጁ ለመሃል ሜዳ ተጫዋችነት ተፈጥሮ የለገሰችው የራሱ የሆነ ተሰጥኦ ነበረው። በ15 ዓመቱ አርቴታ ቤተሰቡንና የልጅነት ጓደኞቹን ሁሉ ትቶ ወደ ባርሴሎና አካዳሚ ላማሲያ አቀና። ይህ ለአርቴታ ትልቅ ዕድል ነበር። አሁን በሚገባ ራሱን ማሳየት አለበት። በላማሲያ አካዳሚ ቀልድ የለም። ሁሉም ጎበዝ ነው። አንዳንዱ በጣም ፈጣን ነው፣ ሌላው በጣም ጠንካራ ነው። ግማሹ ከዋናው ቡድን ለመሰለፍ የዕድሜ ገደብ ብቻ ነው የያዘው። አርቴታም በመጀመሪያው ዓመት የላማሲያ ቆይታው በዝምታ የወደፊት ሥራውን መስራት ጀመረ። ሁሉም የሚያደንቃቸው የላማሲያ ኮከቦች ዣቪ፣ ኢኒየስታ እና የመሳሰሉት በአርቴታ ቦታ ሲያሸበርቁ በዝምታ ተመለከተ። እይታው፣ የኳስ አገፋፉና ክፍተት የማየት ብቃቱ በጣም ጥሩ ቢሆንም የሰውነት ጥንካሬ ይጎለው ነበርና አሰልጣኙ አንድ ጊዜ አርቴታን ጠርቶ አርቴታ የኳስ እይታ ልክ እንደ ፕሮፌሽናል ነው፣ ነገር ግን ስትጫወት እንደ ለማጅ ነው፣ ጥንካሬ የለህም ብሎት ነበር።